በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስም ሐምሌ 21 በዚች ቀን አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። አማላጅነቷም በየጊዜውና በየሰዓቱ ከመከራ ሁሉ ይጠብቀን ለዘላለሙ አሜን። በዚች ዕለት ጸጋ፣ ጥበብ፣ ማስተዋልና ዕውቀት የተሰጠው ጃንደረባው ቅዱስ ሱስንዮስ አረፈ። ይህም ቅዱስ ከንጉሥ ቴዎዶሲዮስ መኳንንቶች ውስጥ ነበር። እርሱም ለሰው ሁሉ ርኅራኄ የሚያደርግ በሽተኞችንም የሚጎበኛቸውና የሚያረጋጋቸው ነበር። በችግርና በመከራ ለሚኖሩትም ይረዳቸው ዘንድ ወደ ጌታ ይጸልይ ነበር። ስለ ከሃዲው ንስጥሮስ በኤፌሶን የኤጲስቆጶሳቱ ጉባኤ በተደረገ ጊዜ የጉባኤው ርዕሰ መንበር የእስክንድርያው ሊቀ ጳጳሳት ቅዱስ ቄርሎስም በመጣ ጊዜ ይህ ቅዱስ ሱስንዮስ ኤጲስቆጶሳቱንና ቅዱስ ቄርሎስን ያገለግላቸው ነበር። በዚያን ጊዜም በአስጨናቂ ደዌ ተይዞ ታመመ። በደዌውም ውስጥ ሳለ ቃል ከሰማይ ወደ ታላቅ ሰርግ እንደሚጠራ ራእይን አየ። ለቅዱስ ቄርሎስም ነገረው። አባት ቄርሎስም ያድንህ ዘንድ ስለ አንተ ጌታችን ኢየሱስ ክርስቶስን እለምነው ዘንድ ትወዳለህን? አለው። እርሱም ገንዘቤን ለድሆች እስክሰጥ አዎ አባቴ እሻለሁ ብሎ መለሰ። ቅዱስ ቄርሎስም ጸለየለትና ከደዌው ዳነ። ተነስቶም ገንዘቡን ሁሉ ለድሆችና ለችግረኞች ሰጠ። ከዚህም በኋላ ተመልሶ ተኛና በሰላም አረፈ። ቅዱስ ቄርሎስም በላዩ ጸሎት አድርሶ ገንዞ ቀበረው። ባረፈባት በዚህች ዕለት መታሰቢያውን እንዲያደርጉለት አዘዘ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን አስተዋይ የሆነ የተመሰገነ አዎ ክርስቶስ አረፈ። ሚስት ባገባ ጊዜም በጾምና በጸሎት እያገለገሉ በድንግልና በአንድነት ኖሩ። በሌሊትም ማቅ ለብሰው በየብቻቸው ይተኙ ነበር። በቀንም እርሱ በጎችን እየጠበቀ በዱር ይውል ነበር። እርሷም ለእንግዳ ምግብ እያዘጋጀች ትውል ነበር። ከስምሪቱም በገባ ጊዜ የእንግዶችን እግር ያጥብ ነበር። እርሷም ማዕድን በማዘጋጀት ታገለግል ነበር። ፍጹማን መነኮሳትም ስራቸው እንዴት እንደሆነ ይገልጥላቸው ዘንድ ወደ እግዚአብሔር በጠየቁ ጊዜ ገድላቸው በአወ ክርስቶስና በሚስቱ ተጋድሎ መጠን አልደረሰም የሚል ቃል ከሰማይ ወደ እነርሱ መጣ። እነዚያ መነኮሳትም ሄደው ስራቸውን መረመሩ። በጭንቅ በግዳጅም ስራቸውን ገለጡላቸው። እያደነቁም ተመለሱ። እንዲህ ያለ ስራም ኖረው በሰላም አረፉ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የከበረው የመላእክት አለቃ የኡራኤል የበዓሉ መታሰቢያ ነው። ዳግመኛም የበጸሎት ሚካኤልና ጌታችን በመስቀል ላይ ጎኑን በተወጋ ጊዜ የነበረው የመኮንኑ ዮራኖስ መታሰቢያቸው ነው። የኤዎስጣቴዎስም ልደት ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ደግ የሆነና በጎ ምግባር ያለው ምጽዋት መስጠትንም የሚወድ ለአከ ማርያም አረፈ። የዚህ ቅዱስም የእናቱ ስም ሮማነ ወርቅ ነው። እርሷም መካነ ሥላሴን የሰራች የኢትዮጵያ ንጉሥ የናኦድ ልጅ ናት። አባቱም የንጉሠ ገይን ልጅ ነው። ይህም ቅዱስ ከተወለደ በኋላ በክርስቲያን ወገኖችና በንጉሥ ልብነ ድንግል ላይ መከራና ስደት ሆነ። የዚህን ንጉሥ ዜና ግን በነገሥታት ታሪክ ተጽፎ ስለሚገኝ ትተነዋል። ንጉሥ ልብነ ድንግልም ካረፈ በኋላ ገላውዲዮስ ነገሰ። እስላሞችን በእርሱ ላይ ተነሱ።
ከቀኖችም በአንዱ ሲዋጋ ድል ለእነርሱ ሆነ። በኋላ ግን ድሉ ለእስላሞች ሆነ። የዚች ዓለም ስርዓቷ እንዲህ ተለዋዋጭ ነውና ያን ጊዜም ይህን ጻድቅ ላከ ማርያምን ይዘው አሚም ወደሚባለው አለቃቸው አደረሱት። እርሱም በክብር አኖረው። በሃይማኖታቸውም እንዳልተባበራቸው አየው። የተማረኩትንና የተገደሉትን በሚያቸው ጊዜ ያለቅስ ነበርና ስለዚህ እንዲሰልቡት አዘዘ። ይህንንም የጃንደረባነት እድል ሁሉ የሚያገኘው አይደለም ለተሰጠችው እንጂ ክብር ይግባውና ጌታችን እንዳለ ከእናታቸው ሆድ ጀምሮ ሕጽዋን ይሆኑ አሉ። በጦርነት ጊዜም ሰዎች ሕጽዋን ያደረጓቸውም አሉ። ስለ መንግስተ ሰማያትም ራሳቸውን ሕጽዋን ያደረጉ አሉ። ይህን ሊፈጽም የሚሻ ይፈጽም። ከዚህ በኋላም ወደ ቱርክ ወሰዱት። በመንገድም ብዙ መከራ አገኘው። በግመል ላይ ዘቅዝቀው የሰቀሉበት ጊዜ ነበረ። በውሃ ጥማትና በፀሐይ ቃጠሎ የሚያሰቃዩበት ጊዜ ነበረ። በጌታችንም ፈቃድ ከየመን ሀገር ደረሰ። የእስላሞች ንጉስም ወደ እርሱ እንዲያቀርቡ ታዘዘ። ከዚህም በኋላ በእግዚአብሔር ፈቃድ በየገጹ ሊናገሩት በማይቻሉ በታላቅ ተአምር ወደ ኢትዮጵያ ሀገር ተመለሰ። ከዚህም በኋላ ቤተክርስቲያን ሰራ። በድሆችና በችግረኞች ላይ ቸርነትን አደረገ። ብዙ ትሩፋትንም አደረገ። የጻድቃንና የሰማዕትነትን መታሰቢያቸውን ያደርጋል። ይልቁንም አምላክን የወለደች የቅድስት ድንግል እመቤታችን ማርያምን የባሏን መታሰቢያ በየወሩ ያደርግ ነበር። እረፍቱም በደረሰ ጊዜ ይኸውም የጥበብ ሁሉ ፍጻሜ ሞት ነው። ወንዶችና ሴቶች አገልጋዮችን ነፃ አውጥቶ አባቶቹ ወደ ሄዱበት ዓለም ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። ሐምሌ 21 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅድስት ድንግል እግዝእትነ ማርያም ወላዲተ አምላክ፣ 2 ቅዱስ ዑራኤል ሊቀ መላእክት፣ 3 አቡነ በጸሎተ ሚካኤል ጻድቅ ኢትዮጵያዊ፣ 4 ቅዱስ ላከ ማርያም ሄር ኢትዮጵያዊ፣ 5 አቡነ ኤዎስጣቴዎስ ኢትዮጵያዊ ልደታቸው፣ 6 ብፁዕ አወ ክርስቶስና ሚስቱ ጻድቃን፣ 7 ቅዱስ ሱስንዮስ ጻድቅ፣ 8 ቅዱስ ዮራኖስ መኮንን የ100 አለቃው። ወርሃዊ በዓላት፣ 1 አበው ጎርጎርዮሳት፣ 2 አቡነ መመነ ድንግል፣ 3 አቡነ አምደ ሥላሴ፣ 4 አባ አሮን ሶርያዊ፣ 5 አባ መርትያኖስ ጻድቅ። እንግዲህ ምን እላለሁ? ስለ ጌዲዮንና ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥርብኛልና። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅንም አደረጉ። ዕብራውያን ምዕራፍ 11 ቁጥር 32። ስለ ቃሉ የቃሉ ባለቤት ልዑለ እግዚአብሔር ስሙ ከአጽናፍ አጽናፍ ዘወትር የተመሰገነ ይሁን። የቅዱሳኑ ረድኤት በረከት አይለየን። ወስብሐት ለእግዚአብሔር።